ተወኝ። ይሄ መልእክት ለጠቅላይ ሚኒስትራችንና እንደዚሁም አርባ ምንጭ ላይ በሚገደሉት ዝንጀሮዎች ዙሪያ ነው። ይሄን መናገር የምፈልገው ምንድነው? አርባ ምንጭ ውስጥ ዝንጀሮዎች ሊገደሉ ነው። ብዛታቸው ጨምሮ መኖሪያ አካባቢ ላይ እየረበሹ የተለያየ ነገር እያደረሱ። አርባ ምንጭ በጣም ተፈጥሮን የሚወድ ህዝብ ነው ያለው። ኔቸርን የሚያከብር ህዝብ ነው ያለው። ተፈጥሮ ከሚከበርባት ትልቁ ስፍራ አንዱ አርባ ምንጭ ነች እናውቃለን። እና ምንድነው ማለት የምፈልገው ይሄ ዝንጀሮ መገደል ማለት ከባድ ነገር ነው የምላችሁ። ስንት ሚሊየን ዛፎችን እያስተከሉ ለእንስሳ ምቹ እያረጉ ስንት ነገር እየሰሩ ለተፈጥሮ ክብር በተሰጠበት ሰዓት ይሄ ማድረግ በዓለም ዙሪያ ያስወቅሰናል። ሁለተኛ ነገር ኮፕ ሰርቲቱ ልታዘጋጅ ነው እንግዲህ ሀገራችን ከናይጄሪያ አሸንፈ። ይሄ ማለት ትልቅ ነገር ነው ግሪን ሌጋሲው ላይ ባመጣችሁ ለውጥና ኮፕ ሰርቲቱ ደግሞ አንዱ ዓላማው እንስሳቶችን መንከባከብ፣ ከአዳኞች መጠበቅ፣ እንዳይገደሉ ከተለያዩ ጉዳቶች መታደግ ነው። ምክንያቱም ብዙ ሰዎች የዚችን ሀገር እድገት የማይወዱ ይህንን ልማት የሚቃወሙ ሰዎች እቺን አገኙ ማለት በቃ በጣም ብዙ ነገር ነው የምትደረገው። በዓለም ዙሪያ ያስተቸናል። በዛ ላይ የአባ ገዳ ልጅ አገር እየመራ አገር እያስተዳደረ ነው በሚባልበት ሰዓት ገዳ ስርዓት ደግሞ ታውቃላችሁ፣ ለእንስሳ ለዛፍ ለምን ያለውን ክብር ታውቃላችሁ። እና ይሄ በዚህ ሰዓት እንደዚህ ተፈጥሮ በተከበረበት አራዊት በተከበረበት ዘመን ይሄ ማድረግ ደግሞ በጣም ተገቢ አይደለም እና ዓለም ላይ ነው የሚያስተቸን። እነዚህ ማለት ለሰው ልጅ ቅርብ ናቸው። እጃቸው ራሱ ተመልከቱ፣ አሻራ አሉ። እንደ ሰው ለሰው ልጅ የቀረቡ ናቸው። ዓለም ላይ እንኳን ካያችሁ አንድ ዝንጀሮ የባቡር ሰራተኛው አሳዳጊው የባቡር ሰራተኛው ሲጎዳ የባቡር ሰራተኛውን ስርዓት በዛ ምትክ ሆኖ የሚሰራው ዝንጀሮ ነው። ሐውልት ራሱ እንኳን ቆሞለታል። ይሄ ዝንጀሮ እንኳን አይታችኋል። ግሪን ሌጋሲ ይሁንና ፓርት 2 የሚለውን አሁን አዲስ እየሰራው ነው። ፒን ያረኳቸውን ቪዲዮዎች ቲክቶክ ላይ እየገባችሁ እዩ። ቆፍሮች ግን ሲተክል ዛፍ መቁረጥ ሲከለከል፣ አሁን ደግሞ ለኮፕ ሰርቲቱ ብዙ ነገር እየተዘጋጀን ነው እና እዛ ላይ ደግሞ ትልቅ ስራዎች እየሰራ ያለ ዝንጀሮ ነው እና ሰው መግደል ማለት ነው። አንዳንድ ሰው ብዙ ጥፋት ይሰራል እዚህ ምድር ላይ ጥቅምም የሌለው ሰው አለ። ይሄ ዝንጀሮ እንኳን አንድ ስራ ሰርቷልና እነዚህን መግደል የለብንም። ወደ ቱሪዝም ወደ ጥሩ ሀሳብ መቀየር አለብን። ዮሰን ጌታውን በጣም ነው የማመሰግነው። ደውሎ ይሄ ነገር እንዴት ይሆናል ያሬድ፣ እንዴት ነው እንደዚህ የሚሆነው፣ ምን ማድረግ ነው የምንችለው በዚህ ነገር ዙሪያ ብሎ ደስ ይላል። አርቲስት ለአርቲስት እንደዚህ አይነት ነገር ላይም አብረን ስንቆም በጣም ነው ደስ የሚለው እና አርባ ምንጭ መጥቼ ያለውን ነገር ለማስተካከል የሆኑትን ነገሮች ለህዝብ እንትን ለማለት እሞክራለሁኝ። ከዛ እነዚህ ነገሮች ወደ ቱሪዝም ጥሩ ሀሳቦች አሉ። እኛ ለእንስሳ የምናቅ ከእንስሳ ጋር የምንኖር ሰዎች ምን መደረግ እንዳለባቸው ስለምናቅ ወደ ጥሩ ነገር እንቀይረዋለን። በተረፈ የአርባ ምንጭ የነጭ ሳር ፓርክ ውስጥ የሚሰሩ ሰዎች ራሱ ያሳደጉት ልጅ መገደል ማለት ነው። እነሱ ህሊናቸው አይፈቅድም፣ ነገሩ ከመጠን በላይ ስለሆነ ነው። ግን ከመግደል ይልቅ ሌላ መፍትሄዎች ስላሉ እነዚህን ወደ ሌላ መፍትሄዎች ፈቃደኛ ከሆናችሁ ጣጣ ቢሮክራሲ ምናምን ካላበዛችሁብኝ ወደ ጥሩ ነገር መቀየር ጭራሽ ወደ ተሻለ ጥቅም መቀየር ይቻላል። አመሰግናለሁ። ይሄ ነው መልእክቴ።